ገንዘብ ምንም እንዳልሆነ አድርገን ስለ ፋሽን ብናስብ ምን ይመስላል? በዓለም ላይ እጅግ ውድ የሆኑ ልብሶች የለበሱት እነማን ናቸው? ከ30 ሚሊዮን ዶላር በላይ ዋጋ ባላቸው አልማዞችና ከተጠለፉ የሰርግ ቀሚሶች እስከ ሆሊውድ ታሪክ የሰሩ ታዋቂ ልብሶች ድረስ እነዚህ ልብሶች ከፋሽን በላይ ናቸው። የሚለበስ የኪነ ጥበብ ስራዎች ናቸው። የቅንጦትና የአልማዝ ግርማ ወደ ተሞላበት ዓለም ልንወስዳችሁ ተዘጋጅተናል። እስከ ዛሬ የተፈጠሩትን 10 እጅግ ውድ ቀሚሶችን አብረን ልናስመለክታችሁ ወደናል። ላይክ በማድረግና ሰብስክራይብ በማድረግ ጉዞውን አብረን እንጀምር። 10ኛ ጄኒፈር ላውረንስ ኦስካር ቀሚስ። ተዋናይት ጄኒፈር ላውረንስ በ2013 ዓ.ም ለኦስካር ሽልማት ስነ ስርዓት የለበሰችው የዲዮር ቀሚስ ሲሆን ይህ የራፍ ሲመንስ ንድፍ የሆነው ሃውተር ቀሚስ በእጅ የተጠለፉ ጥልፎችና በስፋት ባለው ቀሚስ የታጀበ ነበር። በታዋቂው ቀይ ምንጣፍ ላይ ከተለበሱት ቀሚሶች መካከል እጅግ ውድ ተብሎ የሚታወቅ ሲሆን ዋጋው የተመሰረተውም ጥቅም ላይ በዋሉት የጨርቅና የጌጣጌጥ ጥራትን በእጅ ስራው ነው። ይህ ቀሚስ የሚያወጣው ዋጋ 4 ሚሊዮን የአሜሪካን ዶላር ድረስ ነው። 9ኛ ኦድሪ ሄበርን ኦስኮት ቀሚስ። ተዋናይት ኦድሪ ሄበርን በ1964 ማይ ፌሪ ሌዲ ፊልም ላይ ለብሰው የነበረ የአስኮት ውድድር ቀሚስ ሲሆን በሴሲል ቢተን የተነደፈ ይህ ጥቁርና ነጭ ዳንቴል እና ጥልፍ ያለው ቀሚስ የሲኒማ ፋሽን ታሪክ አካል በመሆኑ እጅግ ውድ ሆኗል። በፋሽንና በፊልም ዘርፍ ያለው ከፍተኛ ተጽዕኖና ታሪካዊ ጠቀሜታ ዋጋውን በጣም ከፍ አድርጎታል። ይህ ቀሚስ የሚያወጣው ዋጋ 4.5 ሚሊዮን የአሜሪካን ዶላር ድረስ ነው። 8ኛ ማርሊን ሞንሮ ሚስተር ፕሬዚዳንት ቀሚስ። ማርሊን ሞንሮ በ1962 ዓ.ም ለፕሬዚዳንት ጆን ኤፍ ኬኔዲ ለልደት በዓል ሃፒ በርዝዴይ ስትዘምር የለበሰችው ሰው ጠብቆ የሚታይና የአይነት ቀሚስ ሲሆን በጂል ሉዊስ የተሰራው ይህ ፈዛዛ ስጋማ ቀለም ያለው ቀሚስ ከ2500 የሚበልጡ በእጅ በተሰፉ ራይንስቶንስ የጌጡ ሲሆን በጨረታ የተሸጡት ቀሚሶች ሁሉ እጅግ ውድ ሆኖ ተመዝግቧል። ይህ ቀሚስ የሚያወጣው ዋጋ 4.8 ሚሊዮን የአሜሪካን ዶላር ድረስ ነው። 7ኛ ማርሊን ሞንሮ ሰርጥ ቀሚስ። ተዋናይት ማርሊን ሞንሮ በ1955 ዘ 7 Years Itch ፊልም ላይ የመሬት ውስጥ ባቡር መውጫ አየር ሲነፍስበት የለበሰችው ታዋቂው ነጭ ቀሚስ ነው። በ5.6 ሚሊዮን ዶላር በጨረታ ተሽጧል። በቀላል የሃልተር አንገትና በተንጠላጠለ ጥፋት የተሰራው ይህ የዊሊያም ትሪቫል የፈጠራ ቀሚስ በፊልም ታሪክ ውስጥ እጅግ ዝነኛ ከሆኑ ምስሎች አንዱን በመፍጠሩ ከፍተኛ የባህልና ታሪክ ዋጋ አግኝቷል። 6ኛ ዮሚ ካትሱራ ነጭ ወርቅ ቀሚስ። በጃፓኒቷ ዲዛይነር ዮሚ ካትሱራ በ2006 ዓ.ም የተነደፈ ይህ ቀሚስ በዋናነት በነጭ ወርቅና በሐር የተሰራ ሲሆን ከ1000 በላይ ነጭ ዕንቁዎችንና 2 ብርቅዬ አልማዞችን ይዟል። ከነዚህ አልማዞች ውስጥ 5 ካራት ነጭ ወርቅ አልማዝና እጅግ ብርቅዬ የሆነ 8.8 ካራት አረንጓዴ አልማዝ በወገብ አካባቢ ተቀምጧል። ይህ ቀሚስ የሚያወጣው ዋጋ 8.5 ሚሊዮን የአሜሪካን ዶላር ድረስ ነው። 5ኛ ንግስት ሌቲፊያ የሰርግ ቀሚስ። የእስፓኛው ንግስት ሌቲዚያ በ2004 ዓ.ም ለንጉስ ፊሊፕ 6ኛ ጋብቻ የለበሰችው ይህ ንጉሳዊ ቀሚስ ነው። በማኑኤል ፓርቲጋዝ የተነደፈ ይህ ቀሚስ በወርቅ ክር በእጅ በተለጠፉ የአበባ ቅርጾችም ይዟል። ከፍተኛ አንገት ያለው ረጅም እጀታ ያለውና የንጉሳዊ ግርማ ሞገስን የሚያንጸባርቅ ዲዛይን ያለው በመሆኑ ከታሪክ አኳያ ከፍተኛ ዋጋ አስገኝቷል። ይህ ቀሚስ የሚያወጣው ዋጋ 10.7 ሚሊዮን የአሜሪካን ዶላር ድረስ ነው። 4ኛ ሃኒኤል ቤሃይሪ የሰርግ ቀሚስ። በግብፃዊ ዲዛይነር ሃኒኤል ፓይሪ በ2000 ዓ.ም በፓሪስ ሆልት ካልቸር ዊክ የተዋወቀው ይህ ቀሚስ 15 ሚሊዮን ዶላር ግምት አውጥቷል። የተዋወቀው ይህ ቀሚስ ለሀብታም ግብፃዊ ደንበኛ ተብሎ የተሰራ ሲሆን በላዩ ላይ ከ120 ካራት በላይ የሚመዝኑ የአልማዞችን ተሸክሟል። 3ኛ ዴቢ ዊንጋም ቀይ አልማዝ ቀሚስ። በብሪታንያው ዲዛይነር ዴቢ ዊንጋም የተሰራው ይህ 16 ሚሊዮን ዶላር ቀሚስ ባህላዊውን የአረብ ልብስ ወደ ከፍተኛ ቅንጦት ደረጃ ያሸጋገረ ነው። በአጠቃላይ ከ2000 በላይ የከበሩ ድንጋዮችን የተንቆጠቆጠ ሲሆን በመሃል ላይ ደግሞ ብርቅዬ ቀይ አልማዝን ይዟል። በተጨማሪም 50 ነጭ አልማዞችን፣ 50 ጥቁር አልማዞችን እና ሌሎች ትናንሽ አልማዞችን ያካተተ ሲሆን በ14 ካራት ነጭ ወርቅ ክር በእጅም የተሰፋ ነው።
ይህ ቀሚስ የሚያወጣው ዋጋ 16 ሚሊዮን የአሜሪካን ዶላር ድረስ ነው። ሁለተኛ ማርቲን ካትስ እና ሬኒ ስትራውስ የሰርግ ቀሚስ። ይህ የሰርግ ቀሚስ በፋሽን ዲዛይነር ሬኒ ስትራውስ እና ጌጣጌጥ አውጪው ማርቲን ካትስ በ2006 ዓ.ም በጋራ ተሰርቷል። የዚህ ቀሚስ ዋነኛ ገጽታ በውስጡ ያሉት 150 ካራት የመዘኑ አልማዞች በጨርቁ ላይ ተበትነው መኖራቸው ነው። ይህን ያህል ከፍተኛ አልማዝ መጠን በሰርግ ቀሚስ ላይ መገኘቱ በዓለም ላይ እጅግ ልዩ የሆነ የሙሽራ ልብሶች መካከል አንዱ እንዲሆን አድርጎታል። ይህ ቀሚስ የሚያወጣው ዋጋ 16.2 የአሜሪካን ዶላር ድረስ ነው። አንደኛ ዘ ናይቲንጌል ኦፍ ኩዋላላምፑር ድሬስ። ይህ ቀሚስ በማልያው ዲዛይነር ፋይዝሊ አብዱላሂ በ2009 ዓ.ም የተሰራ ሲሆን በቀይ ክሪምሰን ሐርና በተፈታ ጨርቅ የተሰራ ሲሆን ውበቱ በውስጡ ባሉት ከ750 በላይ አልማዞችንና በመሃል ላይ ባለው 70 ካራት የሚያዝን የእንቁ ቅርጽ ባለው የቤልጂየም አልማዝ የተጠናከረ ነው። ይህ ቀሚስ በታሪካዊ ግጥም ተመስርቶ የተሰራ ሲሆን የቅንጦትና እጅ ጥበቡን በከፍተኛ ደረጃ የሚያሳይ ነው። ይህ ቀሚስ የሚያወጣው ዋጋ 30 ሚሊዮን የአሜሪካን ዶላር ድረስ ነው። ይህን ይመስላል 10 በጣም ውድ የምንላቸው የዓለማችን ቀሚሶች። የትኛው ቀሚስ ይበልጥ ትኩረታችሁን ሳባችሁ? ሐሳብ አስተያየታችሁን ከታች ባለው ጻፉልን። ለዚህ ቻናልም አዲስ ካላችሁ ሰብስክራይብ እና የደወል ምልክቷን በመጫን ቀን በቀን ለምንለቀው የዓለም ያልተሰሙ አስገራሚ ዋጋዎችን እናስቃኛችኋለን። እናመሰግናለን።